ከዛሬ ግንቦት 6 ቀን 2018 ዓ.ም ጀምሮ ወደ መካከለኛው ምስራቅ ለስራ ለማሰማራት የወንጀል ነጻ ሰርተፍኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው የኢትዮጵያ ፌዴራል ፖሊስ አሳወቀ። ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፍኬት የሚፈልጉ በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደሚችሉም ተገልጿል። በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት እንዲሁም በተገልጋዮች ለሚቀርቡ ቅሬታዎች ማብራሪያ ለመጠየቅ ወደ ፌዴራል ፖሊስ ሙከራ ብናደርግም ለጊዜው ስልክ አልተነሳም። ማብራሪያ ከተሰጠን በቀጣይ የምናቀርብ ይሆናል ተብሏል። ወደ ውጭ ሀገር ተጓዦች የወንጀል ነጻ ሰርተፍኬት ለማግኘት ቀን ማታ በፀሐይና በብርድ ተሰልፈው እየዋሉ ይገኛሉ። ያለው ሁኔታ ለህገ ወጦችም በር ከፋች የሆነ ሲሆን ሰዎች በርካታ ብር በመክፈል በጀርባ በኩል ሰርተፍኬቱን ለማግኘት ይጥራሉ። እንዲሁም በአካባቢው ያሉ ደላሎችና ዘራፊዎች ኑ እኛ እናስወጣቸዋለን በሚል ዜጋውን ይዘርፋሉ። እኛ ጉዳያችሁን እንጨርሳለን በሚል ከሰዎች ገንዘብ ተቀብለው የሚጠፉ አሉ ተብሎ ተገልጿል። የራሳቸውንና የሚወዷቸውን ሰዎች ህይወት ለመቀየር ሲሉ በህጋዊ መንገድ ከሀገር ወጥተው ለመስራት የሚጥሩ ብዙሃን ወጣቶች እንዲሁም ያለ ነገር ሲገጥማቸው ባልተፈለገ መንገድ ከሀገር እንዳይወጡና ህይወታቸውን እንዳያጡ ጥንቃቄ ሊደረግ ይገባልም ተብሏል።